ጤና ይስጥልን። አንድ ብቁ የሥራ መሪ ችግር የመፍታትና ውሳኔ የማስተላለፍ ክህሎቱን በውጤታማነት ለመፈጸም ምን ያስፈልጉታል? ስሜታዊ ብልሃተኝነት፣ ጉዳዮችን የመተንተን አቅም ወይስ የመደራደር ክህሎት? እነዚህ በእርግጥ ሶስት ወሳኝ ክህሎቶች ናቸው። ሰዋዊ ክህሎት ማዕከላችን ይህንን ክህሎት የበለጠ ለማዳበር ስልጠናዎችን ይሰጣል። አንዱም ችግር የመፍታትና ውሳኔ መስጠት ክህሎት ሲሆን በዚህ ስልጠና ውስጥ 5 ዋና ዋና ጉዳዮች አሉ። በዚህ ቪዲዮ እነዚህን ዋና ዋና ጉዳዮች በአጭሩ አቀርብላችኋለሁ። የመጀመሪያ የግጭትን ባህሪ የመረዳት ክህሎት ነው። በዚህ ውስጥ ግጭቶች ለምን ይነሳሉ? በግጭቱ ውስጥ ምን አይነት ምክንያቶች አሉ? ይህም የግጭቱን ስሪት፣ የግጭቱን ዑደትና የሚሄድበትን አቅጣጫ በደንብ በመረዳት ኃላፊነታችንን ለመወጣት ያስችለናል። ሁለተኛው የተግባቦት ክህሎት ነው። በንቃት ማድመጥና በሌሎች ቦታ ሆኖ ጉዳዮችን የመገንዘብ ችሎታ በጉዳዮች ላይ የምናስተላልፈው ውሳኔም ሆነ ችግር የመፍታት መፍትሄ ሀሳቦች ምክንያታዊ ያደርጉልናል። ሶስተኛው የድርድር ማዕቀፎችን የማምጣት ክህሎት። በዚህ ውስጥ በግጭት ውስጥ የተሳተፉ ወገኖች ወደ መፍትሄ ሀሳቦች እንዲመጡ አሉታዊ የሆኑ ሀሳቦችን ወደ አዎንታዊ የመግባቢያ ነጥቦች ማምጣት የምንችልበትን ክህሎት በዋናነት እናዳብራለን። የአሸማጋይነት ክህሎት። አሸማጋይነት ሶስተኛ ወገንና ከሁሉም ነፃ የመሆንን ኃላፊነት ይጠይቃል። ይህም ተሰሚነትንና ተጽዕኖ ፈጣሪነትን በማምጣት ችግር የመፍታት ኃላፊነታችንንም እንድንወጣ በዋናነት ይረዳናል። በመጨረሻ የውሳኔ አሰጣጥ ማዕቀፎችን መረዳት። እንደ TKI ሞዴል የመሳሰሉ ችግር የመፍታትና የውሳኔ አሰጣጥ ማዕቀፎችን በደንብ መረዳት የሚነሱ የተለያዩ ጉዳዮችን በመተንተንና አቅጣጫቸውን በማስቀመጥ ውጤታማ የሆነ የችግር አፈታት መፍትሄዎችን ማስቀመጥ እንችላለን። ደውሉልን፣ ጻፉልን፣ በማህበራዊ ትስስር ገጾቻችንም ተከታተሉ። አመሰግናለሁ።